አብርሃም እንግዲህ ኤርሜላን ልክ እንደ ኪስ ከኋላ እያንጠለጠለ እንግዲህ እየሄደ ይገኛል። በሄደበት ሁሉ ልደት አይቀረው፣ የሆነ ምርቃት አይቀረው፣ ምንም ነገር አይቀረው። እንግዲህ ምግብ ያለበት ቦታ በሙሉ ይዟት ይሄዳል እና ግራ ግብት እያለኝ ነው። ምግብ ቤታቸው የለም ወይ? ቤት ውስጥ ምግብ መስራት አትችልም ወይ? የባለፈው ዶሮ በነገራችን ላይ የሩትዬ እንደሆነ ታውቃላችሁ አይደለ? የበዓሉ ቀን ቪዲዮ የተሰራበት ሩትዬ ያዘጋጀችውን እኮ ነው አምጥታ ቤቷ ላይ ያው ለቪዲዮ ተብሎ የተቀረጸበት ማለት ነው። ከዛ ከቪዲዮ በኋላ ወይን እዛ ይበላሉ ወይን ደግሞ ወደ ሩትዬ ቤት ተመልሰው ይበላል ማለት ነው። እንደዛ ነው እንዴ ታውቃላችሁ አይደለ? እና ቤታቸው ደግሞ የሰማሁትን ነገር ነው የምነግራችሁ። እኔ ያልሰማሁትን ነገር አላወራም። ቤታቸው የሄርሜላ ቤትም እዛው የሩትዬና አብርሽ የሚኖሩበት እንትን አፓርታማ ነው። አፓርታማ ላይ አይደለም የሚኖሩት እዛው ላይ ነው። እና ጎረቤት ስለሆኑ ቪዲዮ ለመቅረጽ ብሎ የሩትዬን ዶሮ ነው እዛ የወሰዱት። ሄርሜላ ምግብ መስራት አትችልም አሉ ነው። እኔ አላየሁም የተባለውን ነው ምን ሰማው። እንግዲህ ራሳችን በአይናችን አይተን ያወራነው ነገር የለም። ቪዲዮ ላይ ነው እንጂ የምናየው ማለት ነው። እና በአካል ያየነው ነገር የለም። እና ምግብ መስራት ስለማትችል ምግብ ያለበት ቦታ ዝግጅት ያለበት የሆነ ፍርፋር ነገር ያለበት ቦታ በሙሉ ይዘዋት ይዞራል አሉ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እና ሄርሜላ ዛሬ የኤሉዬ ጓደኛ ነው ልጁ ማለት ነው። እና የሆነ የሚያስመርቀው እንትን ነገር ነበር እና እሱም እዛ ይዘዋት ሄደዋል። እንግዲህ እንደ ከኋላ ኪስ ማለት ነው።